እሺ የሆነ ስትራክቸር አገኛችሁ፣ ፐርፌክት የሆነ ስትራክቸር ገብቷችኋል አይደል? ከዛ በኋላ ቼንጅ ኦፍ ካራክተር ወይ ቦስ ብላችሁ አሰመራችሁ፣ ፕራይስ ወደታችሁ ወረደ። ከዛ በኋላ የሚገርም ኦርደር ብሎክ ካሰመራችሁ በኋላ ትሬዳችሁን ፕሌስ አደረጋችሁ፣ ግን ስቶፕ ሎስ ነክቶባችሁ ያውቃል? ወይስ ደግሞ የሆነ ኦርደር ብሎክ ካሰመራችሁ ስትራክቸሩ እንዳለ ፐርፌክት ነው፣ አቅጣጫውን ትክክል ናችሁ፣ ግን ፕራይስ ወደታችሁ ወርዶ ያችን የእናንተን ኦርደር ብሎክ ሳይነካ ገብቷችኋል፣ ወይ ባይ ሊሚታችሁን ወይ ደግሞ ሴል ሊሚታችሁን ትሪገር ሳያደርግ ወደ አሰባችሁት አቅጣጫው ወደ ቴክ ፕሮፊቱ ሄዶ ያውቃል? እሺ ወይስ ደግሞ ሶስተኛው ደግሞ ምንድነው የሆነ ትሬድ ፕሌስ አደረጋችሁ፣ አቅጣጫውን ትክክል ናችሁ፣ ነገር ግን ምንድነው ስቶፕ ሎስ ከነካባችሁ በኋላ ፕራይስ ድጋሚ ሌላ ኦርደር ብሎክ ፈልጉ ያንን ነገር ታብ አድርጎ ወደ ላይ ወጥቶ ያውቃል? ወደ እናንተ ወደ አሰባችሁት አቅጣጫ ማለት ነው፣ ስቶፕ አውት ካደረጋችሁ በኋላ። ሶ እነዚህ አይነት ነገሮች እያጋጠማችሁ ከሆነ ኦርደር ብሎክን ተጠቅማችሁ ትሬድ ስታረጉ ማለት ነው፣ እነዚህ አይነት ነገሮች እያጋጠማችሁ ከሆነ እናንተ ብቻችሁን አይደላችሁም። ይሄ አብዛኛው ትሬደር የሚሰራው አንደኛው ሚስቴክ ነው፣ አንደኛውና ዋነኛው ሚስቴክ ነው። ገብቷችኋል? አንድ ኦርደር ብሎክን አንደርስታንድ ባለማድረግ የተነሳ ማለት ነው። ስለዚህ በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁን ቆዩ። በሚቀጥሉት የተወሰኑ ደቂቃዎች ውስጥ ማለት ነው የእናንተን ፕሮብለም ፊክስ አደርግላችኋለሁ። ትክክለኛው ኦርደር ብሎክ እንዴት ማርክ እንደምታረጉት ለእናንተ በማሳየት ኢንስቲትዩሽኖች፣ ቢግ ፈንዶች፣ ይሄ ቢግ ባንኮች፣ ሄጅ ፈንዶች ሪስፔክት የሚያደርጉትን ኦርደር ብሎክ እንዴት አድርጋችሁ ማርክ አድርጋችሁ እንዴት እንደምትጠቀሙት አሳያችኋለሁ ማለት ነው። ከዛ በኋላ ኮንሲስተንትሊ ትሬዶችን ዊን ማድረግ ትጀምራላችሁ። ገብቷችኋል አይደል? ምክንያቱም ኦርደር ብሎክን አንደርስታንድ ካደረጋችሁ አብዛኛው ኢንትሪ፣ ሰፕላይ እና ዲማንድ፣ ስማርት መኒ ኮንሰፕት እነዚህ እንትኖች የምትጠቀሙ ከሆነ ከኦርደር ብሎክ ነው ገብቷችኋል ማርክ አድርጋችሁ ትሬድ የምታደርጉ። ስለዚህ ኮንሲስተንትሊ እነዚህ ነገሮች ቀርፋችሁ ዊን ማድረግ ትጀምራላችሁ ማለት ነው። እንዲሁም ደግሞ የራሴን ሲክሬት የሆነ እንዴት አድርጌ ኦርደር ብሎክን ማርክ እንደማደርግበት አሳያችኋለሁ። ምክንያቱም እንደነገርኳችሁ ትሬዲንግ ላይ ከ4 ዓመት በላይ ቆይቻለሁ። ሶ ኦርደር ብሎክ ይሄ ነው ተብዬ ተምሬያለሁ። እናንተም አሁን ኦርደር ብሎክ ብላችሁ ሰርች ብታደርጉ ብዙ ቪዲዮዎች ታገኛላችሁ። እንደዚህ ነው የሚሰመረው፣ ኦርደር ብሎክ ዴፊኒሽኑ ይሄ ነው፣ እንደዚህ ነው የምትጠቀሙ ተብላችሁ ብዙ ነገር አይታችሁም ሊሆን ይችላል፣ ግን አልሰራላችሁም እናንተ። ገብቷችኋል አይደል? እኔ የሰራልኝን ሲክሬት የሆነ ግን እንዴት አድርጋችሁ ማርክ እንደምታደርጉ ኦርደር ብሎክን የማሳያችሁ ይሆናል ማለት ነው በዚህ ቪዲዮ። ገብቷችኋል አይደል? ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ እና ደግሞ አሁን ከምን እንጀምር? ከዴፊኒሽኑ ምንድነው ኦርደር ብሎክ የሚለውን ነገር በመጀመሪያ ነው። ይሄ ማለት ኦርደር ብሎክ ምንድነው ብላችሁ ሰርች በምታደርጉ የምታገኙት ዴፊኒሽን ነው። ገብቷችኋል አይደል? ምንድነው የሚለው ኦርደር ብሎክ ኢዝ ዘ ላስት ኦፖዚት ካንድል ቢፎር አን ኢምፐልስ ሙቭ ዌር ስማርት መኒ ፕሌስድ ላርጅ ኦርደርስ ይላል። ምንድነው ኦርደር ብሎክ ማለት? ሲምፕሊ አንድ ኢምፐልሲቭ በሆነ ሙቭ ገብቷችኋል አይደል? ከመጀመሩ በፊት ኢምፐልሲቭ የሆነ ሙቭ ከመጀመሩ በፊት ኢምፐልስ ኮሬክሽን፣ እነዚህ ነገሮች ማርኬት ስትራክቸር ላይ ታውቃላችሁ አይደል? ስለዚህ የማርኬት ስትራክቸርም ደግሞ ቪዲዮ ከፈለጋችሁ ደግሞ ማታውቁ ከሆነ ደግሞ ኮሜንት ላይ ጻፉልኝ። አብዛኛው ሰው ማርኬት ስትራክቸር እንዲሰራለት ከፈለገ ማሳያችሁ ይሆናል ማለት ነው። ገብቷችኋል? ስለዚህ አንድ ኢምፐልስ ሙቭ ከመጀመሩ በፊት የነበረ ኦፖዚት የሆነ ካንድል ነው። ገብቷችኋል? ስለዚህ ኢምፐልስ ሙቭ ቡሊሽ ከሆነ ቤሪሽ የሆነችው ካንድል ነች ማለት ነው። ገብቷችኋል? ያቺ ኦርደር ብሎክ። ኢምፐልስ ሙቭ ደግሞ ወደ ቤሪሽ ከሆነ ደግሞ ቡሊሽ የሆነው ካንድል ነው ማለት ነው። ገብቷችኋል አይደል? ኦርደር ብሎክ የምንለው። ስለዚህ ይሄ ቦታ ማለት ምንድነው? ኢንስቲትዩሽኖች ትልልቅ ኦርደሮች የሚያስቀምጡበት ቦታ ነው ማለት ነው። ገብቷችኋል? ለዛ ነው ኦርደር ብሎክን ትሬድ ማድረግ ያለብን ማለት ነው። ኢን ሲምፕል ተርም ምንድነው? የባንክና የኢንስቲትዩሽኖችን ፉት ስቴፕ መከተል ማለት ነው። ገብቷችኋል አይደል? እኛ እየተከተልን ከነሱ እኩል ትሬድ ማድረግ አለብን ማለት ነው። ገብቷችኋል? ፕሮፊታብል ለመሆን ምክንያቱም እኛ ከትልልቅ ባንኮች ከኢንስቲትዩሽኖች ጋር ከሄጅ ፈንዶች ጋር እኩል ነው። ገብቷችኋል? ማትረፍ ያለብን ካለበለዛ እኛ የነሱ ታርጌት ነው የምንሆነው። ገብቷችኋል አይደል? ስለዚህ አንድ ነገር ደግሞ አንደርስታንድ ለማድረግ ባንኮችና ኢንስቲትዩሽኖች የሚገቡበትን ቦታ ለማወቅ ደግሞ ኦርደር ብሎኪንግ የተባለው ነገር ወሳኝ ነገር ነው ማለት ነው። እስከ መጨረሻው ድረስ አብራችሁ ተከታተሉ። ስለዚህ ምንድነው ትሬደርስ ዩዝ ኢት ቱ ፋይንድ ሃይ ፕሮባቢሊቲ ዞንስ ዌር ፕራይስ ኢዝ ላይክሊ ቱ ሪአክት ፎር ኢንትሪስ ስቶፕ ሎስ ፕሌስመንት ኦር ኢቭን ኤግዚስት ይላል። ገብቷችኋል አይደል? ምንድነው ትሬደርስ ለምንድነው ኦርደር ብሎክ የሚጠቀሙት ብላችሁ ከተጠየቃችሁ ሃይ ፕሮባቢሊቲ ዞኖችን ምንድነው ፋይንድ ለማድረግ ለምንድን ከኦርደር ብሎክ ጋር ፕራይስ ምን ያደርጋል? ሪአክት ያደርጋል አይደለ? ስለዚህ ኢንትሪውን ስቶፕ ሎሱን እና ደግሞ ኤግዚቱን በዚህ መሰረት ማድረግ ይችላል ማለት ነው። ምን በማድረግ ኦርደር ብሎክ ዞኖችን አንደርስታንድ በማድረግ ሃይ ፕሮባቢሊቲ ዞኖችን እንዴት ማርክ እንደምታደርጉን በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በዚህ የኦርደር ብሎክ ዴፊኒሽን አለ አይደል? አሁን ያሳዩአችሁ። እኔ ግን የራሴን ኦርደር ብሎክ ነው የምጠቀመው፣ ምክንያቱም 4 ዓመት ቆይቻለሁ። እኔም ደግሞ ዛሬ ማስተምራችሁ ያንን ነገር ነው እንጂ ይሄ ኖርማል ቪዲዮ ላይ ሰርች አድርጋችሁ የምታገኙትን ኦርደር ብሎክ ይሄን ኦርደር ብሎክ ብዬ ለእናንተ ቪዲዮ ሰርችላችሁ ለመውጣት አይደለም። ገብቷችኋል? የራሴን ነገር እኔ የተማርኩትን ነገር ከኤክስፒሪየንስ ለእናንተ ሼር ለማድረግ ነው። ገብቷችኋል አይደል? እናንተ ኦፕን ማይንድድ ሆናችሁ ይሄን ነገር ለማየት ሞክሩ። እንዴት እንደሚሰራ ደግሞ በደንብ አድርጌ ላይፍ ቻርት ላይ በደንብ ማሳያችሁ ነው። ስለዚህ በዚህ በ4 ዓመት ከምናምን ልምዴ የራሴን የሆነ ዴፊኒሽን
አውጥቻለሁ። አሁን ዴፊኒሽኑን እነግራችኋለሁ። ከዛ በፊት ግን ሁላችሁም ላይክ አድርጉት እና ደግሞ ሰብስክራይብ አላደረጋችሁት ሰብስክራይብ አድርጉ። ምክንያቱም በጣም የሚጠቅም ቫሉዌብል የሆነ ሌሰን እያስተማርኳችሁ ስለሆነ ማለት ነው። ሶ የኔ የራሴ ኦርደር ብሎክ ዴፊኒሽኑን ግልጽ አድርጌ በአጭሩ ጽፌዋለሁ። እዚህ ጋር ልንገራችሁ። አን ኦርደር ብሎክ ኢዝ ኤ ካንድል ፋውንድ ዊዝን ሰፕላይ ኤንድ ዲማንድ ዞን። አንድ ሰፕላይ እና ዲማንድ ዞን ውስጥ የሚገኝ አንድ ካንድል ነው። ገብቷችኋል? ስለ ሰፕላይ እና ዲማንድ ዞን ያው ታውቃላችሁ ብዬ አስባለሁ። ቪዲዮ እንዲሰራላችሁ ከፈለጋችሁ እሱንም እሰራላችኋለሁ። ከታች ኮሜንት ላይ አስቀምጡልኝ። ገብቷችኋል? አሪፍ አድርጌ ቆንጆ አድርጌ እሰራላችኋለሁ። ስለዚህ በሰፕላይ እና በዲማንድ ዞን ውስጥ የሚገኝ አንድ ካንድል ነው። ገብቷችኋል? ኦርደር ብሎክ የምንለው ሶ ስለ ሰፕላይ እና ዲማንድ ታውቃላችሁ። ራሊ ቤዝ ራሊ፣ ድሮፕ ቤዝ ራሊ፣ ድሮፕ ቤዝ ድሮፕ እና ምንድነው ራሊ ቤዝ ራሊ አይደለም፣ ራሊ ድሮፕ ቤዝ ራሊ የሚባሉ አራት አይነቶች የሰፕላይ እና የዲማንድ ዞኖች አሉ አይደል? አራት አይነት ሰፕላይ እና ዲማንድ ዞን ነው ያለው አይደል? እነዛ ውስጥ ከነሱ ዞን ውስጥ የሚገኝ አንድ ብቻ የሆነች ካንድል ነች ኦርደር ብሎክ የምንለው። ሶ ምንድነው ዛት ቲፒካሊ ከቨርስ ዘ ቦዲ ኦፍ አዘር ካንድልስ ኢን ዘ ዞን ውስጥ ያሉትን አሁን ሰፕላይ እና ዲማንድ ዞን ውስጥ ነው ያለው ብያችኋለሁ። ያ ካንድል አይደል? ስለዚህ ዞን ውስጥ ያሉትን ካንድሎች ቦዳቸውን ዊክ አላልኩኝ፣ ቦዲያቸውን ከቨር የሚያደርግ ካንድል ነው። እንዲሁም ደግሞ ኢን ቡሊሽ ትሬንድ ቡሊሽ በሆነ ትሬንድ ላይ ከሌሎቹ ካንድሎች ወደ ላይ ኤክስቴንድድ ያደረገ ወደ ላይ ቶለር የሆነ ካንድል ነው። በቤሪሽ ትሬንድ ጊዜ ደግሞ ምንድነው ወደ ታች ረጅሙ ካንድል ነው፣ ቦዲዎቹን ከቨር አድርጎ ማለት ነው። ገብቷችኋል አይደል? ስለዚህ ይህንን በምሳሌ ያሳያችኋለሁ፣ ምንም ችግር የለም። ይሄ ኤክስፕላኔሽን ኤዱኬሽናል ፐርፐዝ ኦንሊ ነው። አይ አም ሲምፕሊ ሼሪንግ ዋት አይ ሃቭ ለርንድ ስሩ ማይ ኦን ኤክስፒሪየንስ ኢን ዘ ማርኬቱ ላይ ኤክስፒሪየንስ ያደረግኩትን ነገር ነው። ገብቷችኋል? የምነግራችሁ ለኤዱኬሽናል ፐርፐዝ ብቻ ነው። ገብቷችኋል? እናንተ ፕራክቲስ አድርጉት፣ ሞክሩት። የፋይናንሻል አድቫይስ አይደለም። ይሄንን ገግማችሁ በዚህ ተጠቀሙ እያልኳችሁ አይደለም። እናንተ ማመዛዘን ትችላላችሁ። ስለዚህ በራሳችሁ ማይንድ ኦኬ ዳግም ያለው ይሰራል ወይስ እነዛ ያሉት ነው የሚሰራው የሚለውን ነገሮች እናንተ ራሳችሁ ፊገር አውት አድርጉ። ገብቷችኋል? እኔ ግን የሚሰራልኝን ነገር ነው እናንተ ሼር የማደርጋችሁ ማለት ነው። እኔም ስቲል አሁን ድረስ የምጠቀምበት ለተማሪዎችም ደግሞ የማስተምርበት ሲግናልም ስሰጣቸውን ደግሞ በዛ መሰረት የምሰጥበት ነገር ነው። ቴሌግራም ቻናሉ ኤቭሪቲንግ ኮርሱንም ሲግናሉም ከፈለጋችሁ ዲስክሪፕሽን ላይ አለላችሁ። አሁን ምንድነው አታስቡ። አሁን ያልኳችሁን ነገር ዴፊኒሽኑን ማለት ነው ግልጽ በሆነ መንገድ ላይፍ ቻርት ላይ ገብቼ ትሬዲንግ ቪው ላይ ገብቼ እንዴት አድርጋችሁ ማርክ እንደምታደርጉ ኤቭሪቲንግ አሳያችኋለሁ። ስለዚህ እስከ መጨረሻው ድረስ ተከታተሉ። እና ደግሞ ሌላው መርሳት የለባችሁ ነገር ምንድነው ሁሉም ኦርደር ብሎክ ቫሊድ አይደለም። ገብቷችኋል አይደል? ኢት ኒድስ ኮንቴክስት ይላል። ምንድነው ኮንፍሉንስ ያስፈልጓል። ዝም ብላችሁ ኦርደር ብሎክ ማርክ አድርጋችሁ ይሄ ሁሌ ይሰራል ማለት አይደለም። ምን ያስፈልጋል? ቦስ ወይ ደግሞ ብሬክ ኦፍ ስትራክቸር፣ ሊኩዊዲቲ ስዊፕ፣ ሃየር ታይም ፍሬም ባያስ፣ እነዚህ በጣም ወሳኝ ነገር ናቸው። አዘርዋይዝ ኢትስ ጀስት አናዘር ካንድል ኦን ዘ ቻርት። ገብቷችኋል አይደል? ዞን ውስጥ ወይ ደግሞ ቻርቱ ላይ የምታገኙት ተራ ካንድል ነው የኦርደር ብሎክ የሚባለው ማለት ነው። እነዚህ ነገሮች ማያሟላ ካልሆነ ቦስ፣ ሊኩዊዲቲ ስዊፕ እና ሃየር ታይም ፍሬም ባያስ። ገብቷችኋል? እነዚህ ሶስት ነገሮች በጣም ወሳኝ ነገሮች ናቸው። እመጣበታለሁ፣ በደንብ አድርጌ ያሳያችኋለሁ። ሶ እንዴት ነው ሃይ ፕሮባቢሊቲ ኦርደር ብሎክን በትሬዲንግ ጊዜ የምታገኙት የሚሉን ነገር ደግሞ አሁን ልንገራችሁ። ገብቷችኋል? ሶስት ዋነኛ ነገር ብዬ የማስቀምጣቸው ነገሮች አሉ። ሶስቱን እነግራችኋለሁ። በትሬዲንግ ጊዜ ሃይ ፕሮባቢሊቲ ኦርደር ብሎኮችን ማርክ እንድታረጉ የሚያረጋችሁ። ገብቷችኋል? በትሬዲንግ ጊዜያችሁ ሃይ ፕሮባቢሊቲ የሚባለውን ኦርደር ብሎክ እንዴት እንደምታገኙ ላሳያችሁ። የመጀመሪያው ሃየር ታይም ፍሬም ባያሱን አንደርስታንድ ማድረግ ነው። ባያስ ያው ታውቃላችሁ ማርኬት ዳይሬክሽኑ ማለት ነው። ገብቷችኋል አይደል? የማርኬት ዳይሬክሽኑን ለማወቅ ደግሞ ከሃየር ታይም ፍሬም ተነስታችሁ ነው ቼክ ማድረግ ያለባችሁ። እኔ ኤቭሪ ዴይ ምን አደርጋለሁ? መንዝሊ፣ ከዛ ዊክሊ፣ ከዛ ዴይሊ፣ ከዛ 4 አወር፣ ከዛ 1 አወር ላይ ነው ምገባው። ገብቷችኋል? ከዛ ትሬዲንግ ፕሌስ ማድረገው 1 አወር ላይ ነው። ሶ ለምንድን ነው እንደዛ ማድረገው? ሃየር ታይም ፍሬም ባያሱን ግዴታ ማወቅ አለብኝ። ሶ ከመንዝሊ ይነሳሉ። አብዛኞቻችሁ ከ4 አወር የምትጀምሩ አላችሁ። ገብቷችኋል? ባያሱን በዚህ ከ4 አወሩ ማወቅ እችላለሁ ብላችሁ ወይ ደግሞ ከ1 አወር የምትጀምሩ አላችሁ። ከተሰራላችሁ ይመቻችሁ። ገብቷችኋል? እኔ ግን ፐርሰናል የማደርገው ምንድነው ከመንዝሊ፣ ከዛ ዊክሊ፣ ከዛ ዴይሊ፣ ከዛ 4 አወር እያንዳንዱ ገብቷችኋል አይደል? አንደርስታንድ ማድረግ ስለምፈልግ ሃየር ታይም ፍሬም ባያሱ ግዴታ ወሳኝ ነገር ነው ያንን ኦርደር ብሎክ ማርክ ለማድረግ። ሁለተኛ ደግሞ ምንድነው ትክክለኛውን ኦርደር ብሎክ ራሱ ማርክ ማድረግ አትችሉም አይደለ? ምክንያቱም እናንተ እየተጠቀማችሁት ያላችሁት ምንድነው እነዚህ ማንኛውም ዩቲዩብ ላይ ሰርች አድርጋችሁ የምታገኙት ኦርደር ብሎክ ስለሆነ ገብቷችኋል አይደል? ይሄ መጀመሪያ ላይ ያሳዩአችሁ ማለት ነው። እኔ ግን ምንድነው ትክክለኛውን ኦርደር ብሎክ ማርክ ማድረገው በራሴ አሁን በሰጧችሁ ዴፊኒሽን እንዴት ማርክ እንደምታደርጉ አሳያችኋለሁ። እንደሚሰራ ቼክ አድርጋችሁ ከተመቻችሁ ፕራክቲስ ታደርጋላችሁ፣ ለውጡን ታዩበታላችሁ። አይ እኔ በፊቱን የምጠቀመው ካላችሁም ይመቻችሁ። ገብቷችኋል አይደል? እኔ ግን ትክክለኛውን ኦርደር ብሎክ እንዴት ማርክ እንደምታደርጉ እኔ የምጠቀምበትን ነገር አስተምራችኋለሁ። ሶስተኛው ደግሞ ምንድነው ፕሪሚየም እና ዲስካውንት ዞኑን አንደርስታንድ ማድረግ ነው።
ገብታችኋል አይደለ? ምንድነው ዝም ብላችሁ ኦርደር ብሎክ ላይ አሁን ለምሳሌ ፕሪሚየሙ ላይ ገብታችሁ ባይ አትሉ አይደለ? ምክንያቱም ውድ ቦታ ላይ እንዴት ባይ ትላላችሁ? በውዱ ገንዘብ ላይ እንዴት ባይ ትላላችሁ? ገብታችኋል። ዲስካውንቱ ላይ ገብታችሁ ደግሞ በርካሽ ደግሞ ሴል አትሉም አይደለ? ስለዚህ እነዚህን ፕሪሚየም እና ዲስካውንት የሚባሉትን ነገሮች አንደርስታንድ ማድረግ አለባችሁ። ምንድነው ፕሪሚየም ዲስካውንት የማታውቁ ልጆች ካላችሁ ኮሜንት ላይ ጻፉልኝ፣ ቪዲዮ ሰራላችኋለሁ። ብዙ ኮሜንት ካለው ማለት ነው። ገብታችኋል አይደለ? ስለዚህ እነዚህ ሶስቱ ነገሮች ግዴታ አንደርስታንድ ማድረግ አለበት አንድ ሰው ሃይ ፕሮባቢሊቲ ኦርደር ብሎኮችን ለማወቅ ማለት ነው። ስለዚህ አንድ ልድገምላችሁ። አንደኛ ሃየር ታይም ፍሬም ባያሱን አንደርስታንድ ማድረግ ወይም ደግሞ የማርኬት ዳይሬክሽኑን ከሃየር ታይም ፍሬም ጀምሮ አናላይዝ በማድረግ ዳይሬክሽኑን ማወቅ ነው። ሁለተኛ ላይ ደግሞ ምንድነው ትክክለኛውን ኦርደር ብሎክ ማርክ ማድረግ። እኔ የራሴን ማርክ እንዴት ኦርደር ብሎክ ማርክ እንደማድረግ አሳያችኋለሁ ማለት ነው። ሶስተኛው ነገር ደግሞ ምንድነው ፕሪሚየም እና ዲስካውንት ዞኖችን አንደርስታንድ ማድረግ። ገብቷችኋል አይደለ? ውዱ ቦታ የትኛው ነው፣ መገዛት ያለበት ቦታ የትኛው ነው፣ በፊቦናቺ አስምሬ ማርኬት ስትራክቸር ላይ አሳያችኋለሁ ማለት ነው። እና ደግሞ ምንድነው ዲስካውንት ዞንስ ደግሞ የትኛው ነው የሚለውን ነገር መጀመሪያ ማወቅ አለባችሁ። እነዛን አንደርስታንድ ሳታረጉ የሆነ ሰፕላይ እና ዲማንድ ዞን አግኝታችሁ ማርካ ብታረጉ የኦርደር ብሎክ ፌል ያደርግባችኋል ማለት ነው። ሶ አሁን መጀመሪያ ላይ ያሳያችሁ 3 ትሬዶች አሉ። ሶ አሁንም በማሳያችሁ እነሱን ደግሞ ያሳያችሁና ከነሱ ውስጥ ሚስቴኩን ታውጣላችሁ። ገብታችኋል አይደል? ከሶስቱ ከነዚህ ካሳያችሁ ማለት ነው የሃየር ታይም ፍሬም ባያሱ ነው ወይስ ደግሞ ትክክለኛ ኦርደር ብሎክ ማርክ አልተደረገም ወይስ ደግሞ ፕሪሚየም እና ዲስካውንት ዞኑ ስላልታወቀ ነው እነዚህ ትሬዶች ፌል ያደረጉት የሚለውን ነገር ትነግሩኛላችሁ ማለት ነው። ስለዚህ አሁን በዚህ ትሬድ ላይ እዚህ ጋር ስትራክቸር ብሬክ አድርጓል ወደ ላይ፣ ከዛ በኋላ ወደ ታች ቼንጅ ኦፍ ካራክተር ፈጠረ ወይም ደግሞ እዚህ ጋር ቾክ የምትሉት ማለት ነው። ስለዚህ ወደ ታች ከወረደ በኋላ ፕራይስ ወደ ላይ ወጣ። እዚህ ጋር ሴል ብትሉ ስቶፕ ሎስ ነካባችሁ። ስለዚህ ይሄ የምን ስህተት ይመስላችኋል? ሃየር ታይም ፍሬም ባያሱን አለማወቅ ነው ወይስ ደግሞ ትክክለኛ ኦርደር ብሎክ ማርክ አልተደረገም ወይስ ደግሞ ፕሪሚየም እና ዲስካውንት ዞኑ አልተለየም? ገብቷችኋል አይደል? በውስጣችሁ ያዙት ይሄንን ነገር ማለት ነው። ምክንያቱም አሁን በቪዲዮ በስነ ስርዓት መልሱን ስለመመለስላችሁ ላይፍ ቻርት ላይ ማለት ነው። ስለዚህ እዚህ ጋር ያለው ሚስቴክ ምንድን ነው? ሃየር ታይም ፍሬም ባያስ ነው ወይስ ደግሞ ትክክለኛ ኦርደር ብሎክ ማርክ አልተደረገም ወይስ ደግሞ ፕሪሚየም እና ዲስካውንት ዞኑ እንትን አላለም? ገብቷችኋል አይደል? ፖዝ አድርጋችሁ ራሳችሁ መልሱት ይሄንን ጥያቄ። ወደ ሁለተኛው ትሬድ እንሄድ። እዚህ ጋር እንደምታዩ ቼንጅ ኦፍ ካራክተር ፈጥሯል። ከዛ እዚህ ጋር ስትራክቸር ቦስ ፈጥሯል። ትክክለኛ ነው፣ ቡሊሽ ትሬንድ መጀመሩ ነው። ስለዚህ ፕራይስ ወደታች ወረደ፣ ግን ደግሞ ያሰመርናትን ኦርደር ብሎክ አልነካትም። ገብቷችኋል አይደል? ሳይነካት ወደ ቴክ ፕሮፊት ሄደ። ስለዚህ በዚህ ጊዜ ምንድነው የተሳሳተ ነው ስህተት? ገብቷችኋል አይደል? ሃየር ታይም ፍሬም ባያሱ ነው ወይስ ደግሞ ፕሪሚየም እና ዲስካውንቱን አንደርስታንድ አለማድረጋችን ነው ወይስ ደግሞ ትክክለኛውን ኦርደር ብሎክ ማርክ አላደረግንም? ገብቷችኋል አይደል? ከሶስቱ ስህተት አለበት እዚህ ጋር አንደኛው ማለት ነው። ይሄንንም መልሱ በውስጣችሁ። ሶስተኛውስ በዚህኛውስ ጊዜ ምንድነው? ፕራይስ ወረደ፣ መጀመሪያ እዚህ ጋር ኢንተር አደረገን፣ ስቶፕ ትንሽ ሄደለ፣ ስቶፕ ሎሳችንን ነካ። ልክ እዚህኛው ላይ ግን ምንድነው መልሶ ሄደ፣ ትክክለኛው ወደ አሰብነው አቅጣጫ ሄደ። እንደዚህ አይነት ነገር የሚያጋጥመው ምን ስንሳሳት ነው? ሃየር ታይም ፍሬም ባያሱ ነው፣ ፕሪሚየም እና ዲስካውንት ዞን ነው ወይስ ደግሞ ትክክለኛውን ኦርደር ብሎክ ማርክ ስላላደረገ ነው? ይሄ እናንተ እንድትመልሱ ትፈልጋለሁ። አሁን እኔ ግን ምንድነው ትሬዲንግ ቪው ቻርት ላይ በመግባት ለእናንተ ኤክስፕሌን አድርግላችኋለሁ። ገብቷችኋል አይደለ? ምንድነው የተሳሳታችሁት፣ ምንድነው ማረም ያለባችሁት የሚለው ነገር ማሳያችሁ ይሆናል ማለት ነው። ሶ አብራችሁን ቆዩ። እሺ አሁን ያው ትሬዲንግ ቪው ላይ ያለ ነው የኢሮ ዩኤስዲ ፔር ነው። 1 አወር ላይ ያለው ማለት ነው ቻርቱ። ሶ ምንድነው እዚህ ጋር ያው በመጀመሪያ ያሳያችሁ ምሳሌ ነው። እዚህ ጋር ስትራክቸር ብሬክ አድርጓል ወደ ላይ፣ ከዛ እዚህ ጋር ደግሞ ቼንጅ ኦፍ ካራክተር ፈጥሯል። ስለዚህ ፕራይስ ወደ ታች ወረደ። ትክክለኛ ሴትአፕ ነው። ምክንያቱም አንደኛ ፕሪሚየም እና ዲስካውንቱ ላይ ነው ያለው። ገብቷችኋል አይደለ? ፕሪሚየሙ ላይ ነው ያለው። ሴል የሚባልበት ዞን ነው። ገብቷችኋል? ኤክስትሪም ፕሪሚየሙ ላይ ደርሷል። እና ደግሞ ትክክለኛውን ኦርደር ብሎክ ማርክ አድርገናል። አሁን በመጀመሪያ እንዴት ማርክ እንደምታደርጉ የነገርኳችሁ ምንድነው፣ አንደኛ ፕራይስ ወደ ላይ ወጥቶ ወደ ታች በሚወርድበት ጊዜ ኢምፐልስ ወደ ታች የሚጀምርበት ጊዜ አለ አይደለ? ከለሩ ማተር አያደርግም። እሺ በነገራችን ላይ ከለሩ ማተር አያደርግም። እና ምንድነው የምታዩት ነገር ቦዲውን ከቨር የሚያደርግ ካንድል ገብቷችኋል? ቤሪሽ በሆነ ትሬንድ ላይ ቦዲውን ከቨር የሚያደርግ ካንድል እና ቁመት የሚበልጠው ወደ ታች ገብቷችኋል አይደል? ወደ ታች ቁመት የሚበልጠው ሲለው ዊኩንም ትጨምራላችሁ ወደ ታች። እና ደግሞ እዚህ ጋር እንደምታዩት ቦዲውን እንዳለ ከቨር አድርጎታል አይደለ? እዚህ ጋር በዊክ ከቨር አድርጎታል አይደለ? ይሄ ካንድል እንዳለ ይሄንን ከቨር አድርጎታል። ዊኩ ይሄ ቢረዝም ምንም ችግር የለም። ዋናው ቦዲው ነው መሸፈኑ የሚፈልገው። አንደኛ ቦዲውን ሸፍኖታል። ከዛ ደግሞ ቁመቱ ደግሞ ወደ ታች ያለ ካንድል ነው። ሶ ይሄ ትክክለኛ ኦርደር ብሎክ ነው ማለት ነው። ገብቷችኋል አይደል? ከለሩ እንደነገርኳችሁ ማተር አያደርግም። ይሄ በሰማያዊ ቢሆንም ኖሮ ምንም ችግር የለውም። ገብቷችኋል? ዋናው ነገር ምንድነው ልክ እዚህ ጋር ራሊ ቤዝ እዚህ ጋር እንደምታዩት ራሊ ከዛ እዚህ ጋር ቤዝ አለ። ገብቷችኋል አይደለ? ከዛ ድሮፕ ነው አይደለ? ስለዚህ ይሄ አንደኛው የሰፕላይ እና ዲማንድ እንትን ነው አይደለ? ትክክለኛው ትልቁ ዞን ነው። ዋናው ዞኑ ይሄ ነው አይደለ? እዛ ውስጥ ያለ ምክንያቱም እዚህ ጋር ራሊ
ቤዝ አለ የተንገጫገጨበት፣ ከዛ ድሮፕ አለ የወረደበት አይደለ። ስለዚህ ምንድነው እዛ ዞን ውስጥ የሚገኝ አንድ ካንድል አይደለ ኦርደር ብሎክ። ስለዚህ አንዷ ካንድል እቺ ነች እንዳለ ከቨር ታደርጋለች በቦዲ ገብቷችኋል አይደል። ከዛ ደግሞ እዚህ ጋር ምንድነው ያለው ቁመት ወደታች ኤክስቴንድድ ያደረገው ቶለሩ ካንድል ይሄኛው ነው ማለት ነው ገብቷችኋል አይደል። ስለዚህ ይሄ የቤሪሽ ኦርደር ብሎክ ነው። ስለዚህ ፕራይስ ወደታች ወደ ላይ ወጣ ትክክለኛውን ዞን ማርክ አድርገናል። ፕሪሚየም እና ዲስካውንት ዞኑን አክብሯል። ስለዚህ የተሳሳተው ነገር ምንድነው ሃየር ታይም ፍሬም ባያሱን አንደርስታንድ አላደረግም ማለት ነው ገብቷችኋል አይደል። ስለዚህ ምን ማድረግ አለብን? ዙም አውት አድርገን ሁል ጊዜ ማየት አለብን አይደል ዳይሬክሽኑ ማለት ነው። እንደምታዩት ዋናው ስትራክቸር ብሬክ የተደረገበት ፖይንት እዚህ ጋር ነው። እንትኑ አስመሬ ላሳያችሁ። እዚህ ጋር እንደምታዩት ከዚህ ወደዚህ ነው አይደለ? እዚህ ጋር እንደምታዩት ማለት ነው ስትራክቸር ብሬክ ያደረገበት ይሄኛው ነው። ከዛስ በኋላ ፕራይስ እንደምታዩት ይሄኛው እንደዚህ ሄዶ እንደዚህ ሰበረ፣ ልክ ወደ ላይ ወጣ፣ ወደ ዲስካውንቱ መጣ፣ እንደገና ወደዚህኛው ዞን ማለት ነው። ከዛ በኋላ እንደገና መውጣት አለበት ገብቷችኋል። ምክንያቱም ትሬንዱ ወደ ላይ እየቀጠለ ስለሆነ ማለት ነው። ስለዚህ እዚህ ጋር ለምንድነው ደርሶ ወደታች የሚወርደው ገብቷችኋል። ግዴታ ሃየር ታይም ፍሬሙን ሪስፔክት ማድረግ አለበት ገብቷችኋል። ስለዚህ ይሄ ሃየር ታይም ፍሬም ባያሱን አንደርስታንድ ባለማድረግ የተነሳ ነው። እንዴት ነው እንደዚህ ልታሰምር የቻልከው? እንዴት ነው ይሄኛውንስ እንደ አንድ ስትራክቸር እንደ ኢንተርናል ስትራክቸር የቆጠርከው ምናምን? ይሄ የማርኬት ስትራክቸር ፓርት ነው። ማርኬት ስትራክቸርን በደንብ አንደርስታንድ ማድረግ የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። እንደነገርኳችሁ ቪዲዮ እሰራላችኋለሁ ማለት ነው። ምንድነው እዚህ ጋር ያልኳችሁ ነገር አንደኛው ይሄ ዋናው ትሬንዱ ነው። አንድ ልድገምላችሁ። ይሄ ዋናው ትሬንዱ ነው ገብቷችኋል አይደለ? ይሄ ዋናው ትሬንዱ ነው። ከዛስ በኋላ ይሄ እዚህ ጋር ደግሞ አንድ እንደገና ኢንተርናል አለ። ከዛስ በኋላ የሱ ደግሞ እንደገና ደግሞ ኢንተርናል አለ ገብቷችኋል አይደለ? ስለዚህ ፕራይስ ያንን ነገር ሪስፔክት ለማድረግ ነው። አልደግሞም ይሄንን ነገር እዚህ ጋር ይሄ የቪአይፒ ተማሪዎች እንትን ነው ዲቴል እየነገርኳችሁ አለሁት። ብቻ ግን ቪዲዮ እንትን ካላችሁልኝ የተወሰነ የማርኬት ስትራክቸር እንትን እሰራላችኋለሁ። ካለበለዚያ ደግሞ ኮርሱን ደግሞ ሙሉን ቴሌግራሙ ላይ ይሄ ምንድነው ዲስክሪፕሽን ላይ ቪዲዮ ዲስክሪፕሽን ላይ ታገኛላችሁ። ሲግናሉንም ገብታችሁ ደግሞ እንዴት ትሬድ እንደማድረግ ቀን በቀን ኤቭሪቲንግ ፋንዳሜንታሉን አናሊሲሱንም እንዴት አናሊሲስ እንደማድረግ ማሳያችሁ ይሆናል ማለት ነው። ኤቭሪቲንግ ብቻ ዲስክሪፕሽን ላይ ያላችሁ ከገባችሁ በኋላ ሁሉንም ነገር ይነግራችኋል የምሰጣቸውን ሰርቪሶች ማለት ነው። ሶ እዚህ ጋር ያለውን ኦርደር ብሎክ እዚህ ጋር ያላከበረው ሴል ብትሉ እዚህ ጋር ያላከበረው ነገር እንደነገርኳችሁ በምንድን ነው ያላከበረው ነገር በምንድን ነው? ሴል ብትሉ እዚህ ጋር ዳይሬክሽኑን ያላከበረው ምክንያት ስቶፕ ሎሱን የነካባችሁ ምክንያት ሃየር ታይም ፍሬሙን ሪስፔክት ስላደረገ ነው ማለት ነው። ገብቷችኋል? በሃየር ታይም ፍሬሙ ምክንያት አንደርስታንድ ስላላደረግን ነው ይሄኛው ነገር ፌል የሆነው ማለት ነው። ሶ ኔክስት የትኛው ነው የሚለውን ነገር ደግሞ ላሳያችሁ። ሁለተኛው ሴትአፕ ሁለተኛው ምሳሌ እዚሁ ኤሮኤስዲ ላይ ነው። ምን እንደሆነ ላሳያችሁ። ይሄኛው ማለት ነው ፕራይስ ወደታች ወረደ፣ ከዛ በኋላ ወደ ላይ ይወጣ ነው። ስለዚህ ኤቭሪቲንግ ቼንጅ ኦፍ ካራክተር ፈጠረ፣ እዚህ ጋር ቦስ ፈጠረ አለን፣ ወደ ላይ ወጣ። ልክ ተመልሶ ሲመጣ እዚህ ጋር ባይ ለማለት ነው አይደለ ያሰብነው። እቺኛው ዞን ታርጌታችን ደግሞ እዚህ ጋር ለማድረግ ነበር ያሰብነው አይደለ። ነገር ግን ፕራይስ ልክ ወደታች ሲወርድ አልነካለንም ኦርደር ብሎካችንን። ለምንድን ነው እዚህ ጋር የመጨረሻው ላስት ካንድል ነው ተብላችሁ ተምራችኋል። ኦርደር ብሎክ ብላችሁ ማለት ነው። ቀድሞም እዛ ጋር ሌሎቹ ሰዎች የሚጠቀሙት ኦርደር ብሎክ ዴፊኒሽን ይሄ ነው ብዬ ያሳያችሁ ማለት ነው። እኔ ግን ምንድን ነው ያልኳችሁ ሁል ጊዜ መጀመሪያ ራሊ ቤዝ ራሊ ይሄ ሰፕላይ እና ዲማንድ ዞኖችን አንደርስታንድ ማድረግ አለባችሁ ብያችኋለሁ አይደል? ስለዚህ ምንድነው እዚህ ጋር ድሮፕ ነው፣ ከዛ እዚህ ጋር ቤዝ አለ፣ ከዛ ደግሞ ራሊ ነው አይደል? ስለዚህ ድሮፕ ቤዝ ራሊ የሚለው የሰፕላይ እና ዲማንድ ኮንሰፕት ነው እዚህ ጋር ገብቷችኋል አይደል? ስለዚህ እዚህ ጋር እንዳለ ይሄኛው ቤዙ ነው አይደል? ስለዚህ እዚህ ቤዝ ውስጥ አንድ ካንድል ነው አይደል የምንመርጠው። ያ ካንድል ምን መሆን አለበት ብያችኋለሁ? ቦዲውን ከቨር ማድረግ። አሁን ይሄ ካንድል ይሄንን ቦዲ ከቨር ያደርጋል ገብቷችኋል? ሙሉ ቁመቱ ይሄንን ከቨር ያደርጋል። እቺኛዋ ካንድል ግን እዚህ ጋር ያለችዋን እንዳለ ከቨር ያደርጋል አይደለ? እዚህ ጋር ያለውን ካንድል ከቨር ያደርጋል። ሶ እቺን ከቨር አድርጎ ቁመቱ ወደ ላይ የበለጠው ካንድል ነው ትክክለኛው ኦርደር ብሎክ። ስለዚህ እዚህ ጋር አልነበረም መሰመር ያለበት። የዚህኛው ስህተት ምንድነው? ትክክለኛው ኦርደር ብሎክ ማርክ አልተደረገም። ትክክለኛው ኦርደር ብሎክ መሆን የነበረበት እቺኛዋ ነች። ገብቷችኋል? ለዛ ነው ፕራይስ ያው እንደምታዩት ይሄንን ኦርደር ብሎክ ነክቶታል። ገብቷችኋል? ለምን ብሎ ነው ወደታች የሚወርደው? እንዳጋጣሚ ዝም ብሎ ሊወርድ ይችላል፣ ግን ትክክለኛው ኦርደር ብሎክ የሚመጣው ይሄኛው ነው። ስቶፕ ሎሳችሁንም ደግሞ አናቱ እዚህ ጋር ማድረግ ያለባችሁ እዚህ ጋር ገብቷችኋል? ኢንተራክሽን እዚህ ጋር ታደርጋላችሁ። ከዛ እስከፈለጋችሁት ድረስ ታርጌት ታደርጋላችሁ። ያው ሃየር ታይም ፍሬም ባያሱን ተከተላችሁ ማለት ነው። ገብቷችኋል አይደል? በዚህ መሰረት እንደዚህ ትሬዱ ዊን መሆን ይችል ነበር። ገብቷችኋል? ይሄ ትክክለኛው ኦርደር ብሎክ ማርክ ባለማድረግ የተነሳ የመጣ ስህተት ነበረ ማለት ነው። ገብቷችኋል? እንደዚህ ተደርጎ ግን ዊን መሆን የሚችል ትሬድ ነው ማለት ነው። ስለዚህ ኦርደር ብሎክን ማርክ ማድረግ
በስነ ስርዓት ያስፈልጋል። እኔ የምጠቀምበትን ነገር ነገርኳችሁ። ገብቷችኋል? የኦርደር ብሎክ ዴፊኒሽኑን አሳየቻችኋል። ያው በምሳሌ ደግሞ እዚህ ጋር እያሳያችሁ ነው። ሶስተኛው ደግሞ ምንድነው እዚህ ጋር GPP USD ላይ ያለ ሴታፕ ነው አይደል? ይሄኛው ደግሞ ምንድነው ስትራክቸር እዚህ ጋር ብሬክ አድርጓል። ከዛ ደግሞ እዚህ ጋር ኢንተርናሉ ነው እኛ ያየ ነው እዚህ ጋር ማለት ነው ስትራክቸር ብሬክ ማድረጉ። ስለዚህ ከዚህኛው ባይ ብለን ወደ ላይ እንዲሄድልን ነው የፈለግነው። ገብቷችኋል? እዚህ ጋር ባይ ብለን ማለት ነው። ፕራይስ እኮ ሁሉ ጊዜ ከኦርደር ብሎክ ሪያክት ያደርጋል። ለዛ ነው እኮ እናንተን ሲግናል ፕሮቫይድ የሚያደርጉላችሁ ሰዎች እኮ ገብቷችኋል አይደል? ሪያክት ሲያደርግ TP1 TP2 ምናምን እያሉ 10 TP በመሀል የሚያስቀምጡት TP1 ነካ TP2 ነካ ይሄን ያህል ፒፕ ሄደልን ይሄን ያህል ሪስክ ሪዋርድ ሄደልን እኮ የሚሏችሁ አውቀው ነው። ምክንያቱም ከኦርደር ብሎክ ጋር ሪያክት እንዴት እንደሚያደርግ ያውቃሉ። ገብቷችኋል? ችግራቸው ምንድነው? ፉል TP ይነካላቸው። ለምንድን? ዳይሬክሽኑን ኤቭሪቲንግ ስለማያውቁት። ገብቷችኋል አይደል? ለዛ ነው እንጂ ከኦርደር ብሎክ እኮ እናንተም እኮ ሪያክት ያደርግላችኋል። እናንተም እኮ እንደዛ ከሆነ ለምን ሲግናል አሰጡ? ገባችሁ አይደል? ስለዚህ ምንድነው ትንሽ ስሜታዊ ሆንኩኝ ይቅርታ። ስለዚህ ምንድነው እዚህ ጋር ፌል ያደረገበት ምክንያት ዙም አውት አድርጋችሁ ማርኬቱን በደንብ አድርጋችሁ ማየት አለባችሁ። ከሃየር ታይም ፍሬም ተነስታችሁ ማየት አለባችሁ። ለዛ ነው ገባችኋ? ዝም ብላችሁ ገብታችሁ እዚህ ጋር ቦስ ፈጠረ እዚህ ጋር ኢንተርናል አድርግ ምናምን ነገር ያ ነገር አይሰራም። ገባችኋ? ሶ እዚህ ጋር በምታሰምሩበት ጊዜ ቼክ በምታደርጉበት ጊዜ ከቺኛንች የመጨረሻዋ ፕሪሚየም እና ዲስካውንት ዞን ብላችሁ ነው በፊቦናቺ ያው ታሰምራላችሁ። ሴቲንጉን ከፈለጋችሁ ይኸውላችሁ እዚህ ጋር ስክሪንሾት አድርጉት የፊቦናቺውን ማለት ነው። የምጠቀምበት እንደዚህ ነው ፊቦናቺ 0 0.5 0.618 የጎልደን ዞን የምንለው 0.7 0.79 0.86 እና 1 ገብቷችኋል አይደል? ስለዚህ ከ50 ወደ ላይ ያለው ፕሪሚየሙ ነው አይደል? ከ50 ወደ ታች ያለው ደግሞ ዲስካውንቱ ነው። ስለዚህ ሞር ዲስካውንትድ ወደ ሆነው ዞን ገብቷችኋል መምጣት አለበት። ስለዚህ ሞር ዲስካውንትድ የሆነው ዞን ላይ ኦርደር ብሎክ አለ። እዚህኛው ጋር ግን ያለው ኦርደር ብሎክ ምንድነው ፕራይስ ሪያክት አድርጎበታል። ነገር ግን ምንድነው ፌል ነው ያደረገው። ለምንድን? ፕሪሚየም ዞን ላይ ባይ ስላለን እዚህ ጋር ነው አይደል? ባይ የምንለው ፕሪሚየም ዞኑ ላይ ነው ባይ ያለው ማለት ነው። ገባችሁ አይደል? ፕሪሚየም ዞኑ ላይ ነው ባይ ያለው። ለዛ ፕራይስ ትንሽ ይሰጠንና ስቶፕ ሎሳችንን ይነካል። ገባችሁ አይደል? ለዛ ነው አብዛኞቻችሁ ትሬደር እንትኖቹ ፌል የሚሆነው ማለት ነው። ልክ እዚህ ጋር ግን በምታዩበት ጊዜ ልክ ወደታችሁ ወረደ። ገባችኋል? ትክክለኛውን ኦርደር ብሎክ እንዴት ነው የምታሰምሩት? አሁን እዚህ ጋር ይሄ ነው አይደል? ሰፕላይ እና ዲማንድ ዞኑ ድሮፕ፣ ከዛ እዚህ ጋር እንዳለ ይሄ ቤዝ ነው፣ ከዛ ራሊ አይደል? ስለዚህ ይሄ ዞን እንዳለ ቤዝ ነው። ስለዚህ ትክክለኛውን ኦርደር ብሎክ እንዴት ነው ማርክ የምታደርጉት? እንደነገርኳችሁ ከቨር የሚያደርግ ቦዲውን ከቨር የሚያደርግ ሌሎቹን ማለት ነው። ገባችሁ አይደል? እና የመጨረሻው ካንድል ነው ላስት ካንድል ነው ቦዲዎቹን ከቨር አድርጎ ቁመት ደግሞ የሚበልጠው ገብቷችኋል። ስለዚህ አሁን እዚህ ጋር ልክ ወደታች በምታዩበት ጊዜ ይኸውላችሁ እዚህ ጋር ልክ ወደታች ሌላ እንትን የለም አይደል? ሌላ ቦዲ የወጣ የለም። ስለዚህ ይሄ ካንድል ሌሎቹን እንዳለ ከቨር ያደርጋቸዋል እዚህ ጋር አሉት። ግን አሁን ይሄንን ካንድል ብትመርጡት እዚህ ጋር ከቨር ያደርጋል። አናቱ እዚህ ጋር ነው እንደምታዩት ይታል ቱም የለም ብቻ ከዚህ ጋር ልክ በምታዩበት ጊዜ ገባችሁ? አናቱ እዚህ ጋር ነው አይደል? መጨረሻ ይሄኛውም ደግሞ ቦዲ ያለው አይደል? ስለዚህ እቺን ከቨር ማድረግ ይችላል አይችልም? ገባችሁ? ምክንያቱም አናቱ እዚህ ጋር ነው። ቢትበልጠው ኖሮ እንወስደው ነበር። ቁመትም ደግሞ ወደ ላይ ከፍ ብሎ ቢበልጥ ማለት ነው። ገባችሁ? ስለዚህ ልክ የሚመርጠው ምንድነው ይሄኛውም ካንድል መሆን አይችልም። ገባችሁ? ኢቭን እዚህ አጠገቡ ጋር ያለውን ቦዲውን ገባችሁ? ከቨር ማድረግ አይችልም አይደል? ልክ ይሄኛው ካንድል ግን በምታዩበት ጊዜ ሌሎቹን መጨረሻ ላይ ያሉትን እነዚህ እንዳለ ቦዲያቸውን ከቨር ማድረግ ይችላል እንደምታዩት ማለት ነው። እንዲሁም ደግሞ ቁመትም ይበልጣቸዋል። ስለዚህ ትክክለኛ ኦርደር ብሎክ ይሄኛው ነው ማለት ነው። ገባችሁ አይደል? ትክክለኛ ኦርደር ብሎክ ይሄኛው። እዛ ምንድነው ልክ ኤክስቴንድ ታደርጉታላችሁ። እዚህ ጋር ፕሪሚየም እና ዲስካውንቱን አንደርስታንድ አድርጋችኋል። ስለዚህ ይሄው ስቶፕ ሎሳችሁን የኦርደር ብሎኩ ታች ነው የምታረጉት። እንዲህ ማራቅ ራሱ አይጠበቅባችሁም። እንዲህ ታች ድረስ ምናምን ማድረግ አይጠበቅባችሁም። ገብቷችኋል? ልክ እቺ ጋር ታደርጋላችሁ። ታርጌታችሁን ሃዩ ላይ እንደምታዩት 6.29 ሪስክ ሪዋርድ በዚህ መንገድ ካች ማድረግ ይቻላል ማለት ነው። ገብቷችኋል? ስለዚህ በዚህ ቪዲዮ ያው እንዳያችሁት መጀመሪያ ዴፊኒሽኑን ሰጧችሁ። ኦርደር ብሎክ ተብላችሁ የምትማሩትን ትምህርት አሳዩዋችሁ። ከዛ እኔ ደግሞ ኦርደር ብሎክ አሳዩዋችሁ። እንዴት አድርጌ ኦርደር ብሎክን እንደምጠቀም ማርክ እንዴት እንደሚደረግ አሳዩዋችሁ። ኦርደር ብሎካችሁ ፌል ለምን እንደሚያደርግ አሳዩዋችሁ። እንዴት አድርጋችሁ ማስተካከል እንዳለባችሁ አሳዩ። ስለዚህ ይሄ ቪዲዮ ላይክ አይገባውም፣ ላይክ አድርጉት። ትሬደር ለሆኑት ጓደኞቻችሁ እንዳለ ሼር አድርጉላችሁ ማለት ነው። ሶ ኤግዛምፕሎቹ ይህንን ይመስላሉ ማለት ነው። አብራችሁን ቆዩ። እሺ እስካሁን ድረስ ቪዲዮውን ተመልክታችሁታል። እንዳለ የራሴንም እንዴት ማርክ እንደማደርግ ኤቭሪቲንግ አሳይቻችኋለሁ። እንዴት ላይፍ ቻርት ላይም ገብቼ ደግሞ እንዴት መጠቀም እንዳለባችሁ ኤቭሪቲንግ አሳይቻችኋለሁ። ገብታችኋል? ስለዚህ አሁን እናንተ አሪፍ ትሬደር መሆን ትችላላችሁ ብዬ አስባለሁ። ስለዚህ እናንተ ቢካም ዘ ኔክስት ኢሊት ገብታችኋል አይደለ? ኢሊት መሆን አለባችሁ። ኢሊት ትሬደር መሆን አለባችሁ። ሶ
ሁሉም ነገር ዲስክሪፕሽን ላይ አለላችሁ። እኔ ጋርም ጆይን ተቀላቅላችሁ መማር የምትፈልጉት ሲግናልም ደግሞ ከኔ መውሰድ የምትፈልጉት እንዳለ ዲስክሪፕሽን ላይ አለላችሁ። ኮርስ እና ሲግናል ብዬ አስቀምጬላችኋለሁ ሊንክ። ትክክለኛ የቴሌግራም ቦቴ አለላችሁ። እዛ ላይ ገብታችሁ እንትን ማለት ትችላላችሁ። ሁሉንም ነገር ደግሞ ሼር ማድረጋችሁ በቴሌግራም ስለሆነ ቴሌግራማችንን ጆይን አድርጉ። ሌሎች ሶሻል ሚዲያዎችንም ቲክቶክ፣ ትዊተር እንዲሁም ደግሞ ኢንስታግራማችንም ደግሞ ከታች አለላችሁ። ፎሎ በማድረግ ኢሊቱ ነው። ገብቷችኋል አይደለ? ቀጣዩ ኢሊቱ ነው። ስለዚህ በሚቀጥለው ቪዲዮ አሪፍ ነገር ሰርቼ ለመቅረብ እሞክራለሁ። እናንተም ደግሞ እንዳስተምራችሁ የምትፈልጉት የሆነ የትሬዲንግ ኮንሰፕት ካለ ከታች ስለ ማርኬት ስትራክቸር ሊሆን ይችላል፣ ሰፕላይ እና ዲማንድ የፈለጋችሁን ፕሪሚየም እና ዲስካውንት ዞን በዚህ ያነሳናቸው ግራ የገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ሰርቼ የምንገናኝ ይሆናል ማለት ነው። ይመቻችሁ። ደህና ሁኑልኝ። ቻው።